ዩቲዩብ ላይ እንግዲህ እንደዚህ አይነት ቪዲዮዎች በጣም ቫይራል እየወጡ ነው ማለት ነው። እንደምትመለከቱት ስለ ድመትና ድመት ነክ ቪዲዮዎች እንግዲህ በጣም ቫይራል እየወጡ ነው። እዚህ ጋር መመልከት ትችላላችሁ። በሚሊዮን የሚቆጠር ነው እይታ ያገኙ ያሉት። በጣም ብዙ ሰዎች ናቸው ደግሞ ይሄን እየሰሩ ያሉት ማለት ነው። ሌላም ቻናል ላሳያችሁ። ይህንንም ቻናል ተመልከቱት። እንደምትመለከቱት በሚሊዮን የሚቆጠር ቪዲዮዎችን ነው የሚያገኘው ማለት ነው። ከዚህ በፊትም ነግሬያችሁ ነበረ ዩቲዩብ አውቶሜሽን ላይ ስለ ድመት ነክና ወይም ስለ እንስሳት ያሉት ቪዲዮዎች በጣም ነው የሚታዩት ማለት ነው። ከዚህ በፊትም እንግዲህ እንደነገርኳችሁ በዩቲዩብ አውቶሜሽን እንግዲህ በጣም ብዙ ሰዎች ብዙ ብር እያገኙ ነው ማለት ነው። እንደገናም ደግሞ ቼክ ማድረግ ይችላሉ። ይህን ቻናል ሞኔታይዝ እንደሆነና እንዳልሆነ ቼክ አድርጌ ላሳያችሁ። እዚህ ጋር እንደምትመለከቱት እንግዲህ ይህ ቻናል ሞኔታይዝ ሆኗል ማለት ነው። መመልከት ትችላላችሁ። የሰራውንም ገንዘብ ጭምር ነው የሚያሳየን ማለት ነው። እዚህ ጋር መመልከት ትችላላችሁ። አቨሬጅ የሚያገኘውን ገንዘብ ማየት ትችላላችሁ ማለት ነው። ያው አቨሬጅ ከ100,000 በላይ በአመት ያገኛል ማለት ነው። እንደገናም ደግሞ አርፒኤሙን ማየት ትችላላችሁ። ባለበት አሁን እስከዛሬ ባለበት የሰራው ወደ 159,000 ዶላር ምናምን ሰርቷል ማለት ነው። በዚህ በ500 ቀናት ውስጥ ብቻ ማለት ነው። እኔም ከዚህ በፊት ፉል ኮርስ አሳይቻችሁ ነበር ማለት ነው። በዛ ፉል ኮርስ ላይ 2 ሰዓት በፈጀ ፉል ኮርስ ላይ ያሳያችሁ የሄልዝ ነበረ። በሄልዝ እኔ ሞክሬዋለሁ። እሱ ላይ አሁን ብዙም እይታ አላገኘሁም ነበር። ነገር ግን እኔ ደግሞ በአኒማል ላይ ያገኘሁትን እይታ ላሳያችሁ። መመልከት ትችላላችሁ። እዚህ ጋር እንደምታዩት ወደ 14,000 የሚጠጋ ቪው በ6 ቀንና በ7 ቀን በቃ ሳምንት በሉት በዛ ውስጥ ቀን ያገኘሁት። እዚህ ጋር ማየት ትችላላችሁ። ዎች አወሩንም በሾርት ቪዲዮ ነው ይሄን ያክል ዎች አወር ያገኘሁት። ሰብስክራይበርም እንደዚህ ይሄን ያክል ሰብስክራይበር ማግኘት ይችላልው ማለት ነው። ቪዲዮዎችን ማየት ትችላላችሁ። ይሄን ሁሉ ያገኘሁት በ3 ቪዲዮ ብቻ ነው። እንደውም እኔ በየቀኑ ለ7ቱ ቀን ብለቅ ኖሮ ከዚህም በላይ ሊታይ ይችላል። ይሄንን ቪዲዮ ደግሞ እንዴት እንደምትሰሩ የሚያስፈልጋችሁ ነገሮች በሙሉ ዲቴል የሚያሳያችሁ ይሆናል ማለት ነው። ስለ ገንዘብና ገንዘብ ነክ ቪዲዮ የሚመቻችሁ ከሆነ ይሄን ቻናል ሰብስክራይብ ማድረግ እንዳትረሱ። ወደ ቪዲዮ እንገባለን። የመጀመሪያው ስቴፕ የሚሆነው አይዲያ ነው። አይዲያ ማግኘት ይጠበቅብናል። አይዲያ ለማግኘት ደግሞ የተለያዩ ዩቲዩብ ቻናሎችን ማየት ትችላላችሁ ማለት ነው። ዩቲዩብ ላይ ተገባላችሁ ማለት ነው። ከዛ በኋላ እንግዲህ ስለ ድመት የሚሰሩ ሰዎችን እያያችሁ እንትን ታደርጋላችሁ፣ ሰብስክራይብ ምናምን ታደርጉታላችሁ ማለት ነው። የተለያዩ ቻናሎችን ሰብስክራይብ ማድረግ ነው። መመልከት ትችላላችሁ። ከዛ በኋላ እንግዲህ ወደ ቻናላችሁ ትገቡና የሚሰሩበትን መንገድ ታያላችሁ። የሚሰሩትን ሂስትሪ ምናምን እዚህ ላይ ማየት ትችላላችሁ ማለት ነው። አብዛኛውን ጊዜ በጣም የተደጋገመ ልታዩ ትችላላችሁ ማለት ነው። በተቻላችሁ መጠን የራሳችን የሆነ ታሪክ መፍጠር አለባችሁ ማለት ነው። ለየት ያለ ነገር መሆን አለበት። ከሰው ሙሉ ለሙሉ ኮርጁ ሳይሆን አይታችሁ ቢያንስ ለራሳችሁ ያው አይዲያ ማግኘት ይሆናችኋል። ስለዚህ የተለያዩ ቻናሎችን ታያላችሁ። ከዛ በኋላ የሚሰሩትን አይዲያ በተለይ ደግሞ እስቲ ፖፑላር ምናምን ብላይ ተገቡና እስቲ በጣም ቫይራል የሚወጣው የትኛው አይነት ቪዲዮ ነው የሚለው ከ1-5 ቻናሎች ታያላችሁ ማለት ነው። በተለይ እንደዚህ የሆነ ቦዲ ቢልደር ጋር የተያያዘ ወይ ደግሞ በጣም አሳዛኝ የሆኑ ቪዲዮዎች ምናምን ነገር በጣም ይታያሉ። እነዛን ብትሰሩ በጣም አሪፍ ነው፣ ከድመት ጋር ተያይዞ ሆኖ ማለት ነው። ይህን ማየት ትችላላችሁ። አሁን በጣም ቫይራል የወጡ ቪዲዮዎች ስላሉ ከነዛ መካከል እናንተ ማየት ትችላላችሁ ማለት ነው። ስለዚህ ያን ቪዲዮ እናንተ አስተካክላችሁ ትሰራላችሁ ማለት ነው። ከዛ በኋላ እንግዲህ አሁን የሚያስፈልጋችሁ ነገር ምንድነው? አይዲያ ካገኛችሁ በኋላ ፕሮምፕት ያስፈልጋችኋል። ለፕሮምፕት ጀነሬሽን ደግሞ የሆነ ሰዓት ያስፈልጋችኋል ማለት ነው። ስለዚህ አሁን ፕሮምፕት እንዴት አድርጋችሁ ጀነሬት እንደምታደርጉ አሳያችኋለሁ። ጋር እንደምታዩት ፕሮምፕቶችን እኔ ከቻት ጂፒቲ ነው ማለት ነው ጀነሬት ማድረገው። ስለዚህ አሁን ምን እንደምታደርጉ ላሳያችሁ። አሁን ምንድነው ሲኖችን ተከፋፍላላችሁ ማለት ነው። አሁን እናንተ የምትሰሩት ቪዲዮ ሊሆን ይችላል፣ ግን የመጀመሪያው ስቴፕ ኢሜጅ ነው ጀነሬት የምታደርጉት። ያን ኢሜጅ ወደ ቪዲዮ መቀየር ነው እንጂ ቀጥታ ወደ ቪዲዮ ስታደርጉ የፈልጋችሁትን አይነት ቪዲዮ ላይ ያመጣ ስለሚችል መጀመሪያ ላይ ኢሜጅ ጀነሬት ብታደርጉ አሪፍ ነው ማለት ነው። ኢሜጅ ጀነሬት አድርጋችሁ ከዛ በኋላ ደግሞ ወደ ቪዲዮ ተገባላችሁ ማለት ነው። ስለዚህ አሁን እዚህ ጋር ላሳያችሁ። አሁን እንደምታደርጉት ጎል አድርጌ ላሳያችሁ። አሁን እዚህ ጋር ማየት ትችላላችሁ። እዩት፣ አታችሁታል አይደለ? የሆነ ታሪክ ትፈልጋላችሁ። ከዛ በኋላ ያን ታሪክ ካገኛችሁ በኋላ ለእያንዳንዱ ሲን ጀነሬት ታደርጋላችሁ። አሁን ለምሳሌ በጣም ቀጫጫ የሆነችና በጣም በቃ አጥንቷ የሚታየንን ነገር ድመት ፈልጋለሁ ነገር አልኩት። ከዛ ፕሮምፕት ለኢሜጅ ጀነሬሽን ጠየቅኩት። ከዛ በኋላ ያቺ ሴት ያቺ ድመት መንገድ ላይ ስትራመድ ሁለተኛው ሲን ነው ማለት ነው። አሁን ምንድነው የምታደርጉት? ሶስተኛው ሲን እንደዛ እያላችሁ ሰዎች መንገድ ላይ ስትሄድ ሳቁባት ምናምን ድመቶች እንደዛ እያልኩኝ ነው። አሁን ምንድነው ይሄንን መሳሳት የሌለባችሁ ነገር አለ። ፕሮምፕት ጀነሬት ስታደርጉ ኤንድ ምናምን ያላችሁ ሳይሆን አሁን መጀመሪያ ላይ አይታችሁ ከሆነ ፕሮምፕት እኔ ጀነሬት ሳደርግ አይታችሁት ከሆነ እዩት። ኦሬንጅ ሊትል እና ደግሞ አጥንቷ የሚታይ ምን ድመት አይደለ ነው ሐሳቡ። ከዛ ደግሞ ምን አለ በየሁሉም ሲኖች ላይ እደጋግመዋለሁ። ኦሬንጅ ሊትል ካት ኦሬንጅ ምናምን ምናምን ገብቷችኋል አይደለም? ኤንድ ምናምን ከምትሉ ሲኖችን ይሰጣችሁ ላይሰጣችሁ ወይም ትክክለኛ የሆነ ፕሮምፕት ላይሰጣችሁ ስለሚችል በተቻላችሁ መጠን ድጋሚ ተመሳሳይ የሆነ ፕሮምፕት
አስገባላችሁ። አሁን ይሄን ፎርማት ከፈለጋችሁ ቴሌግራም ቻናሌ ላይ እለቅላችኋለሁ፣ ችግር የለውም። የቴሌግራም ቻናል ሊንክ ዲስክሪፕሽን ላይ ያለላችሁ ግቡና እዛ ቴሌግራም ቻናል ላይ የተለያየ ነገርም ስለምለቅላችሁ በተለይ ከአውቶሜሽን ጋር የተያያዘ ነገር ቴሌግራም ቻናል ላይ በጣም ይጠቅማችኋል። እዛ ላይ ገብታችሁ ማየት ትችላላችሁ። ፕሮምቱን ይሄን ፎርማት እዛ ላይ እለቅላችኋለሁ፣ የተለያየ ፎርማት እየቀያየራችሁ እንድትጠቀሙ ማለት ነው። ፕሮምት አሁን ጨረስን እንደማለት ነው። 8 ሲኖችን ፕሮምት አገኘን ለኢሜጅ ጀነሬሽን። አሁን እንዴት ነው ኢሜጅ ጀነሬት የምናደርገው የሚለውን ሀሳብ ላሳያችሁ። አሁን ምንድነው እኔ ሶስቱም የሆኑን ጀነሬት አድርጌያቸዋለሁ ሮድ ላይ ምናምን ነገር። ከዛ በኋላ ሁለት እንትኖች ምናምን ሲስቁበት አይነት ነገር ነው። ከዛ አሁን አራተኛውን ላሳያችሁ እና እዛው ጀነሬት እያረኩኝ ጀነሬት ማድረግበትንም መንገድ አሳያችኋለሁ። ኮፒ አድርገን እንወስዳለን ማለት ነው። ፒክሉመን በጣም አሪፍ ነው። ስለዚህ ፒክሉመን ላይ እንገባለን ማለት ነው። ያው እንደተለመደው ኢሜል ምናምን ያስፈልጋችኋል። ስለዚህ በኢሜላችሁ ሳይን አፕ አድርጋችሁ ትገባላችሁ ማለት ነው። ስለዚህ አሁን እዚህ ጋር እኔ ከዚህ በፊት ጀነሬት ያደረኳቸው ሲኖች አሉ ለፈለኩት ቪዲዮ የሚሆኑ። አሁን ከመጀመሪያው ሲን ጀምሮ ላሳያችሁ። አሁን ለምሳሌ እዚህ ጋር መጀመሪያው ሲን አልጋ ላይ ሆና በጣም ሚጢጥዬ ድመት አይነት ነገር ነው ማየት ይችላላችሁ። ይኸው ቀጣዩ ሲን ደግሞ መንገድ ላይ ስትራመድ ነው። ከዛ በኋላ መንገድ ላይ ስትራመድ ከሆነ በኋላ ሁለት ትላልቅ ድመቶች ሲስቁባት አይነት ነገር ነው። አሁን አራተኛውን ሲን ጀነሬት እያደረኩ ላሳያችሁ። እዚህ ዲስክራይብ የሚለው ላይ ፔስት ታደርጋላችሁ። ያን ፔስት ካደረጋችሁ በኋላ እዚህ ጋር ይሄንን እዚህ ጋር ሳይዙን ትመርጡና 9:16 አድርጉለት ማለት ነው። ለሾርት ቪዲዮ ስለሆነ የምንፈልገው። ከዛ በኋላ ማንም ያልነገራችሁ በጣም ገራሚ ኦፕሽን አለች ሴቲንግ ላይ የምናስተካክላት ማለት ነው። እዚህ ጋር ካራክተር መገንባት ከፈለጋችሁ ብዙ ጊዜ የመጀመሪያው ድመትና ሁለተኛው ድመት ወይ ደግሞ የሚሰጣችሁ ኢሜጅና ቀጣዩ ፊታቸው መልካቸው ምናምን ሊለያይ ስለሚችል እንደያዘ እንዲቀጥል ወይም ትንሽ ብቻ ለውጥ እንዲኖረው ከፈለጋችሁ ሲድ የሚባል ነገር መጠቀም አለባችሁ። እዚህ ጋር ሲድ የሚለው ፓርት ላይ ፊክስ ታደርጉታላችሁ። ከዛ ለምሳሌ የመጀመሪያውን ሲድ 1 2 3 4 5 6 አረግን እንበላ። እኔ በዚህ ተጠቅሜያለሁ። ለምሳሌ 6 7 አርገን ተጠቀምን እንበል። ከዛ ቀጣዩን ደግሞ 6 8 እያደረጋችሁ ጀነሬት ማድረግ ነው። አሁን ይህንን ሲድ ካስገባችሁለት በኋላ እዚህ ጋር የጀነሬት ምልክቶች ናት፣ እሷን ተነካላችሁ ማለት ነው። ዛሬ ዲቴይል ለማሳያችሁ እንዴት እንደምሰሩት። እዚህ ጋር አሁን ጀነሬት እያደረገልኝ ነው። ስለዚህ አሁን ያው መመልከት ትችላላችሁ። አሁን ይህን ሰጠኝ። አሁን ምንድነው ድመቷ እያለቀሰች ነገር ነው የፈለግኩት። አሁን ብዙ ጊዜ ምንድነው መሰላችሁ ጀነሬት ስታደርጉ በመጀመሪያው የምትፈልጉትን ላታገኙ ትችላላችሁ። አለ አይደለ የምትፈልጉትና የሚሰጧችሁ ላይገናኝ ስለሚችል ሲዱን አንድ ቁጥር ብቻ የጨመራችሁ ጀነሬት በሉት ድጋሚ። ከዛ በአንደኛው በሁለተኛው ምናምን ነገር የምትፈልጉትን አይነት ኢሜጅ ሊሰጣችሁ ይችላል። አሁን በጣም አሪፍ ነው። አሁን ድመቷ እያለቀሰች አይነት ነገር ስለሆነ እዚህ ጋር አሁን ወደ ቪዲዮ ለመቀየር ይሄ በጣም አሪፍ ነው። ስለዚህ መጠቀም እችላለሁ ማለት ነው። የራሴን ቪዲዮ ነው አሁን የቀጥታ መለቀው ቪዲዮ ነው ባዚ ማሳያችሁና እየሰራው ላሳያችሁ ብዬ ነው። ዳውንሎድ አረኩት ማለት ነው። አሁን ኢሜጅ እንደዚህ ጀነሬት እናደርጋለን። አሁን ሌሎች ቪዲዮዎችም አሉ ምን የምሰራቸው ኢሜጆች፣ ነገር ግን ተውት፣ እሱን ልተውና ቪዲዮ ደግሞ ሞሽን እንዴት ነው የምንጨምርበት ሚሊዮን ፓርት ደግሞ አሁን አሳያችኋለሁ ማለት ነው። ታቡት ይሆናል። ከዚህ በፊትም ፒክስቨርስ ብላችሁ ሰርች ታደርጋላችሁ ማለት ነው። ያው የመጀመሪያ ይመጣላችሁ፣ እሱን ተከፍቱታላችሁ። እዚህ ጋርም እንደተለመደው ኢሜል ያስፈልገናል። አሁን ኢሜል መጀመሪያ ስከፍቱ 3 በነፃ ጀነሬት ማድረግ ትችላላችሁ። 30 ክሬዲት ይሰጣችኋል። በአንዱ በ90 ይሰጣችኋል። 30 3 ማድረግ ትችላላችሁ። ከዛ በኋላ ደግሞ በየጊዜው በየቀኑ 60 ይሰጣችኋል። ያ ማለት በየቀኑ 2 ጀነሬት ማድረግ እንችላለን። ስለዚህ አሁን ሎጊ የምትላለች እሷን ትነካላችሁ። ጋይስ ከላይ መመልከት ትችላላችሁ። እኔ ከዚህ በፊት በዚህ ኢሜል ስለከፈትኩኝ 60 ክሬዲት ነው የሰጠኝ። ያ ማለት 30 ለአንዱ ያስፈልገናል። ያ ማለት 2 ጀነሬት እናደርጋለን በነፃ ማለት ነው። ስለዚህ አሁን ምንድነው የምናደርገው ላሳያችሁ። እዚህ ጋር ኢሜጅ ማስገባት እንችላለን። አሁን እቺን ምልክቷን ተነካላችሁ። ከዛ በኋላ ዳውንሎድ ያደረግነውን ኢሜጅ አሁን እቺ ከሲቷ ድመት ተቀምጣ አርጋ ላይ ምናምን ነገር ስለሆነ እሱን እናስገባለን። ከዛ በኋላ ምንድነው የምናደርገው ፕሮምቱን ድጋሚ እዚህ ላይ መጠቀም አለብን። አሁን ዲስክራይብ ምናምን የሚል ቦታ አለ። ዲስክራይብ የሚለው ቦታ ላይ ተመጡና ፕሮምቱን ፔስት ታደርጉለታላችሁ። ከዛ በኋላ እዚህ ጋር ሰከንድ ምናምን መምረጥ ትችላላችሁ ይላል። አሁን ሰከንዱን 5 በቂ ነው፣ ያን ያክል ተካበደ አይደለም። ስለዚህ ይሄን
እንደዚህ ካደረጋችሁ በኋላ ክሬት የምትላለች እሷን ትነካላችሁ ማለት ነው። ሶ ስለዚህ አሁን ብዙ ጊዜ ምንድነው መሰላችሁ አሁን የኢሜጁን ቀጥታ ለቪዲዮ ስትጠቀሙ አንዳንዴ እሺ ላይላችሁ ስለሚችል አሁን ለቪዲዮ አነስ ያለች ፕሮምፕት መጠቀም እንችላለን። አሁን ለምሳሌ የፈለኩት ምንድነው ድመቷ ወደ ላይ ወደ ታች ስትንቀሳቀስ አይነት ነገር ስለሆነ ኪዩት ሉኪንግ ምናምን ልበል። አሁን ለምሳሌ ኪዩት የሆነ ሉኪንግ እና ምንድነው አንገቷ ላይ እንድትንቀሳቀስ ነው የፈለኩት። ሶ ሄድ ኤንድ በቃ ሄድ ኤንድ ሃንድ ሙቪንግ ምናምን እንላለን። በቃ አሁን ለምሳሌ የምትፈልጉትን ነገር ከከበዳችሁ ይሄን ጀነሬት አድርጉ። በአማርኛ ጽፋችሁ ተርጉሙና የሆነ ጭንቅላቷ እንዲንቀሳቀስ ፈልጋለሁ፣ የሆነ እይታዋ ደግሞ ኪዩት የሆነ አሳዛኝ የሆነ ሀርት ብሬኪንግ ልበለው፣ ሀርት ተቺንግ ልበለው ዝም ብዬ እና የሆነ ልብ የሚነካ አይነት ነገር ልበለው። በቃ ከዛ በኋላ ክሬት እንበለው ማለት ነው። እንደምታዩት 30 ክሬዲት ቀነሰ። በ30ው ነው ጀነሬት የሚያደርግልን። ይሄን መመልከት ትችላላችሁ። አሁን ዩት በጣም የሚያምረው ያው እሱ እንደዚህ ጀነሬት ማድረግ ትችላላችሁ። ቢያንስ 1 2 3 4 ቢኖረን አሪፍ ነው። ያው ረጅም ሲኖች የምታደርጉ ከሆነ እንደዛው ቪዲዮ እየበዛ ይሄዳል። ስለዚህ አሁን ለምሳሌ አሁን ለሁለተኛውም ጀነሬት ላድርግና ላሳያችሁ። ሁለተኛ ኢሜጅ ስላለኝ ሶ መመልከት ትችላላችሁ። አሁን ጀነሬት አድርጎልኛል። እና አሁን ምንድነው ኤዲት ማድረግ አለባችሁ። አሁን ጀነሬት ካደረጋችሁ በኋላ ወደ 8 የሚሆኑ ሲኖችን ታወርዳላችሁ። እንደዚህ ጀነሬት ታደርጋላችሁ። ከዛ በኋላ ወደ ካፕከት እንግባ። ያው እዚህ ጋር እንደተለመደው ክሬት ፕሮጀክት እንላለን ማለት ነው። ከዛ በኋላ ያው ሲኖችን በስቴፕ ታስገባላችሁ። አሁን ምንድነው ሲኖቹ አሁን ለምሳሌ የመጀመሪያው ሲን የፈለኩት እንደነገርኳችሁ ስትራመድ ስለሆነ መንገድ ላይ እንትን ቁጭ ብላ አልጋ ላይ ምናምን ነገር እሱን ከዛ መንገድ ላይ ስትራመድ ነው ሁለተኛው ሲን። ከዛ እንደዛ አስገባለሁ ማለት ነው በሲኑ አማካኝነት። ሶ እሱን እናስገባለን። ስለዚህ አሁን ያው አስገብተናል። ያው ሳይዙን ራሱ ያስተካክልናል 9 በ16 ስለሆነ እሱ መንካት አይጠበቅብንም። ስለዚህ አሁን ምን እንደምታደርጉ ላሳያችሁ። አሁን ፒክስቨርስ ኤአይ የሚለውን መሸፈን ከፈለጋችሁ እንዴት እንደምሸፍኑ ላሳያችሁ። መጀመሪያ ቪዲዮውን ትነኩና ኮፒ ታደርጉታላችሁ። ደብል ክሊክ ታደርጉት የቪዲዮውን ማለት ነው። ከዛ እንዲህ ኮፒ ያደርግላችኋል። እሱን ኦቨርሌይ ታደርጉታላችሁ። ኮፒ ያደረጋችሁትን ቪዲዮ ኦቨርሌይ ታደርጉትና ወስዳችሁ ከመጀመሪያው ቪዲዮ ጋር ታይም ላይኑን ኦኬ እንትን እኩል ታደርጉታላችሁ። ከዛ በኋላ ከታች ላይ ያለውን ቪዲዮ ተነኩና ማስክ ታደርጉታላችሁ ማለት ነው። ስለዚህ እሱን ከነካችሁ በኋላ ማስክ ላይ ትገባላችሁ። ማስክ ላይ ከገባችሁ በኋላ ሬክታንግል የለውን ትመርጣላችሁ። ከዛ ከላይ ላይ ከሎጎ ጋር የሚመሳሰለውን ፓርት ማስክ አድርጋችሁ ለመውሰድ ነው ሀሳቡ። ይሄን እንደዚህ አድርጋችሁ ትወስዳላችሁ። ያው እንደዚህ ማለት ነው። ካስታክላችሁ በኋላ ራይት ምትለዋን ትነካላችሁ። ከዛ ይሄን ስነኩት እንዲህ ማየት ይችላላችሁ። ታችሁታል። እንደዚህ መሸፈን እንችላለን። ኤአይ ፒክስቨርስ ምናምን የሚለውን ማለት ነው። ይሄንን ያው ኤዲት ለማድረግ እኔ ብዙም አልጨነቅም። ዝም ብዬ ነው መለቀው። ያው ለዩቲዩብ ችግር የለውም ሰው እንደዛ እንዳይከፍል ፈለጋችሁ በስተቀረ። ሶ አሁን ዋነኛ የምናስገባውን ነገር ላሳያችሁ። ሳውንድ ኢፌክት ነው። አሁን ለምሳሌ እዚህ ጋር የድመት አለ። አሁን ሳውንድ ላይ እንገባለን መጀመሪያ። ከዛ ሳውንድ ኢፌክት የሚለው ውስጥ ትገባላችሁ ማለት ነው። እዛ ውስጥ ከገባችሁ በኋላ ካት አሁን ሆዳቸው የሚጮህ አለ አይደል? እሱ ፖር ይባላል። እና አሁን ካት ሆዳቸው የሚጮህ ፕር ነገር የሚለው አለ አይደለ? እሱን ሰርች እናድርግለው። ለምሳሌ
ከዛ ደግሞ የሊትል የሆነ ድመት ሳውንድ ደግሞ እንፈልጋለን። አሁን ሊትል ከዛ ትንሽዬ የሆነች ድመት ሳውንድ ብለን ደግሞ እናደርጋለን። ሳውንድ ኢፌክት በጣም ለውጥ ይፈጥራል። ሶ በጣም መጠንቀቅ አለባችሁ። አሁን ለምሳሌ ይሄን ተውት፣ በቃ የሆነ ትንሽ ድመት ስለሆነ አሁን ይሄን ነው ይሄን አስገባው። እንደዚህ ታስገባላችሁ። አሁን ከዛ በኋላ ምንድነው መንገድ ላይ ደግሞ ስትሄድ መንገድ ላይ ወክ ምናምን እያደረገች ስለሆነ በዋነኝነት እዚህ ጋር የምናስገባው ላሳያችሁ። አሁን መኪና ስላለ ካር ሳውንድ እንላለን ነው። ካር ሳውንድ ትሉና መሄድ የመኪና ያስፈልገናል። ሶ ካር ሳውንድ አሁን ለምሳሌ እዚህ ጋር አሁን ምንድነው እዚህ ጋር ደግሞ የምናስገባው ላሳያችሁ። አሁን የድመቷ ስላለ የሆነ ሄርት ተቺንግ የሆነ የካት አሁን ለምሳሌ ካት ሳውንድ እንበልና የተለያዩ ሳውንዶች አሉ። አሁን እዚህ ጋር የምናስገባውን ደግሞ ላሳያችሁ። አሁን ካት ሳውንድ ብላችሁ ግቡ። ከዛ አሁን የሆነ ሄርት ተቺንግ ምናምን የሚል ነገር ብናገኝ አሪፍ ነው። የሆነ የሚያሳዝን አይነት ድምፅ አይነት አለ ከእንትኑ ጋር ስለሚገናኝ አሁን ይህን እናስገብ። ሶ አሁን ጨርሰናል። እኔ አሁን በሁለት ቪዲዮ ስላሳዩአችሁ ነው። አሁን በዚያ ያለ ቪዲዮ ስትሰሩም መጨነቅ ያለባችሁ ነገር እንትኑ ላይ ነው፣ ሳውንድ ኢፌክት ላይ ማለት ነው። እዚህ ጋር ፒክስቨርስ እዚያ ጋርም ስላለ የማጥፋት ትችላላችሁ። ደግሞ ሌላው ጨዋታ የሚጫወተው ነገር እዚህ ጋር ትራንዚሽን ላይ ተገቡና ካሜራ ላይ ገቡ። ካሜራ የሚለው በጣም አሪፍ ነው። እዚህ ጋር የተለያዩ ትራንዚሽኖች አሉ። አሁን ፑል አውት እናድርገው ለምሳሌ ይዋት እዚህ ጋር አሁን እንትን እያለች ነበር የነበረው። ከዛ በኋላ ደግሞ መንገድ ላይ ስትራመድ አለ። ሶ ቀጣዩን ፓርት ደግሞ እንደዚህ እያደረጋችሁ ታስገባላችሁ። ትራንዚሽን ትጨምራላችሁ። ሳውንድ ኢፌክት ምናምን አስገቡ። ሶ ከዛ በኋላ ምንድን እንደምናደርግ 720 የሚለውን 1080 በ30 አድርጉት፣ ጥራት ያለ ቪዲዮ ኤክስፖርት ለማድረግ። ሶ ከዛ በፊት ቪዲዮውን ጥራት እንዲኖረው እንዴት እንደምታደርጉ ላሳያችሁ። ከዛ በፊት ማለት ነው እዚህ ጋር የመጀመሪያው ታይም ላይ ትመጣላችሁ። እዛ ላይ ከመጣችሁ በኋላ አጀሰንት የሚለው ላይ ተገቡና ሳቹሬሽኑን ወደ 10 አካባቢ አድርጉት። ከዛ ብሪሊያንስ እና የሚለውን 5 አድርጉት። ለማንኛውም ቪዲዮ ነው የሚጠቅማችሁ ባይዘ። ከዛ ይሄን ደግሞ 30 ላይ አድርጉት። ቪዲዮ ጥራቱን አሳያችኋለሁ ምን ያህል እንደሚለይ ማለት ነው ከመጀመሪያው። አሁን እዩት ቪዲዮን እዩት። አሁን ሳይኖር እዩት ሳይኖር ማለት ነው። ይሄ ሲጨመርበት ለውጡን መመልከት ትችላላችሁ። በጣም ነው የሚያምረው። ከዛ በኋላ እንደነገርኳችሁ 1080 በ30 አድርጉት ሬቱን። ከዛ ኤክስፖርት ታደርጋላችሁ ማለት ነው። ማስታወቂያ ምናምን አለ፣ እሱን አይታችሁ ኤክስፖርት አድርጉ። ሶ እዚህ ጋር መመልከት ስላላችሁ በዋነኝነት ርዕስ ስጡት ከቪዲዮ ጋር የሚገናኝ። አሁን ለምሳሌ የሆነች ድመት ህፃን ልጅን ከመንገድ ላይ ስታገኝ ነው። ይሄው እሱን አስገባው። ሃሽታጎችን እጠቀማለሁ። ሃሽታግ ሾርትስ ካት ምናምን እያልኩኝ ከዛ በኋላ ሌላው የምታስተካክሉትን ነገር ላሳያችሁ። ፖስት ስታደርጉ ማለት ነው ያን ቪዲዮ ምንድን የምታደርጉት በዋነኝነት አሁን የቪዲዮ ኤአይ ጀነሬትድ ስለሆነ አርተርድ ኮንቴንት የሚለውን ትነኩና የስ ማለታችሁ እንዳትረሱ። ሁሉም ቪዲዮዎች ላይ የስ በሉ። ምክንያቱም ኤአይ ጀነሬት የሆኑ ቪዲዮዎች ሞኔታይዝ ይሆናሉ። ነገር ግን የስ ካላላችሁት ኤአይ ጀነሬት የሆነ ቪዲዮ ተገኝቶባል ነገር ስለሆነ ኖ ብትሉት ከሆነ ትክክል ስለማይሆን የስ ብላችሁ ከዛ ያው ታግ ምናምን ግዴታ አይደለም። ኦዲየንስ የሚለውን ኖ በሉት፣ ችግር የለም። ትላልቅ ሰዎችም ስለሚያዩት ኢትስ ሜድ ካላችሁት፣ አሁን ህፃናቶች ካላችሁ ማስታወቂያም በደንብ ስለማይታይ ብዙ ገንዘብ ማሰሩ ኖ በሉት። ሁለተኛው ኖ በሉና አፕሎድ ማድረግ ነው። ስለዚህ እኔ መክራችሁ ነገር ምንድን ነው አሪፍ የሚባል ሰዓት አለ። አሁን እኔ ማታ 2 ሰዓት ስለቀ ነው በደንብ ይታየልኝ ያለው። የእናንተ ሊለያይ ይችላል። ወደ ማታ 6 ሰዓት ምናምን መልቀም ትችላላችሁ። ሶ በማታ 2 ሰዓት ስለሞከርኩት ማታ 2 ሰዓት ሊለቀቁት። እዚህ ጋር ለምሳሌ ቪዚቢሊቲ ብሎ ትገባላችሁ።
እዛ ላይ ከገባችሁ በኋላ ስኬጁል የሚለው ፓርት ላይ ገብታችሁ ቀኑን ምናምን አሁን ዛሬ አፕሪል 2 መሰለኝ። ከዛ ሰዓቱን ደግሞ 8 ሰዓት ፒኤም ልበለው እኔ በዛ ሰዓት እየታየልኝ ስለሆነ ማለት ነው። ኦኬ ልበለው። ሶ ይህንን ካስተካከልን በኋላ ስኬጁል እናደርጋለን። በቃ ጨረስን ማለት ነው። ስለዚህ በዛ ሰዓት በራሱ ቪዲዮ ይለቀቃል። እናንተ ኦንላይንም ሆናችሁም አልሆናችሁም ዩቲዩብ በራሱ ይለቀዋል። ግዴታ ገብታችሁ ማየትም አይጠበቅባችሁ ማለት ነው። ስለ ዩቲዩብ አውቶሜሽን በደንብ ፉል ኮርስ ከፈለጋችሁ ማለት ስም እንዴት ነው የምንመርጠው ምናምን የሚለውን ነገር ፉል ኮርስ ለ2 ሰዓት ይፈጃል። እሱ ማየት ትችላላችሁ። ነገር ግን አሁን ላይ እንዴት ቪዲዮ መስራት እንደምንችል ብቻ ነው ያሳያችሁ። ስለዚህ በዚህ መንገድ መስራት እንችላለን ማለት ነው። ስለ ገንዘብና ገንዘብ ነክ ቪዲዮ የሚመቻችሁ ከሆነ ቻናሉን ፎሎ አድርጉት። በቀጣይ ቪዲዮ እስከምንገናኝ ደህና ሁነዋ።